እሺ ቤተሰብ እንዴት ናችሁ? ባለፈ እንደዋራ ነው ሰው ራሱን ባልመረጠ ጊዜ ራሱን መምረጥ ሲያቆም ወይም አታችመንቱን በመረጠ ጊዜ ሰው ያዘዘውን ማድረግ ብቻ ምርጫው ባደረገ ጊዜ ወይም በጣም ናይስ በጣም ጥሩ ሰው የሚባል በሆነ ጊዜ ልጅ ሰውየው ምን ያደርጋል? ሰው ልቡን የምትፈልገውን ነገር ማድረግ ስለሚያቆም ግን የራሱ ሰውነት ያን ይፈልጋል መሆን ማድረግ የሚፈልገው ነገር ስላለ ሰውዬ ያንኛውን ቢመርጥም ሰውነቱ ግን እምቢ ይላል ነው ማለት ይጀምራል። በምን በበሽታ ምን አይነት በሽታ ሊከሰትበት ይችላል? አንዱን ነው የምነግራችሁ ዛሬ ማለት ነው። ቀስ እያልኩ ሁሉንም ማሳያቸዋለሁ። አንደኛው በግፊት ሊሆን ይችላል። አሁን ሁሉም ግፊት በዛ ይመጣል ልላችሁ ፈልጌ ሳይሆን አንደኛው በጣም አጋላጭ ሁኔታ ከሆኑት ውስጥ አንዱ ምንድነው? እሱ ጭንቀት ነው ወይም ራስን አለመሆን። በጣም ናይስ የሚባል ጥሩ የሚባል ሰው መሆን ናይስ ስላቸው ለሰው ማለት ውጭ ለኛ አይደለም ናይስ ሲሆን ነው ለሰው ለውጨኛው ሰው እንደዛ በሆነ ሰዓት ሰው ሁሉ ጊዜ እንትናችንን ስሜታችንን እንደረገጥነው ነው የራሳችንን ስሜት ማለት ነው ለሰው በመታዘዝ ውስጥ። ስለዚህ ሁሌ ጭንቀት ስለሆነን ምን ያደርገናል? ሰውነታችን የጭንቀት ሆርሞኖች የሚባሉ ስትረስ ሆርሞን የሚባሉት አሉ እነ ኮርቲሶልን ያመርታል። ከዛ አድሬናል ግላንድ ከኩላሊት በላይ ያለች ግላንድ በፍርሃት ጊዜ የሚመረቱ ኬሚካሎችን ያመርታል። አውቶኖሚክ ነርቨስ ሲስተማችንም ኬሚካሎችን ስለሚያመርት ምንድነው የሚያደርገው? የልብ ምታችንን በጣም ይጨምረዋል። አንድ ሁለተኛ ደግሞ የደም ስራችንን እንዲጠብ ያደርጋል። እሱ እንደዛ ሲያደርግ ለአጭር ጊዜ ከሆነ በጣም አሪፍ ነገር ነው። ከሆነ ካለንበት አደጋ እንድንወጣ ይረዳናል። ካለንበት አደጋ እንድንወጣ ነው የሚረዳ። ግን ለረጅም ጊዜ ሲሆን በጣም ለረጅም ጊዜ ሲቆይ ምን ያደርጋል? የደም ስራችንን በጣም ጠንካራ እንዲሆን ያደርገዋል። እንትን የሚባለው የደም ግፊት የሚባለው ደግሞ ልብ በደቂቃ የምትመታው ሲባዛ በእንትኑ ስለሆነ የደም ስራችን ሬዚስታንሱ ስለሆነ በጣም እንዲጨምር ያደርገዋል ማለት ነው። ወይም ብዙ ውሃውን በጠባብ ቱቦ ውስጥ እንደማለፍ ማለት ነው። ስለዚህ እንደዛ ሲሆን ግፊቱ በጣም ይጨምራል ማለት ነው። እና ስለዚህ ይሄ በጣም ለብዙ ጊዜ በጭንቀት ውስጥ መቆየት ራስን አለመሆን ውጤቱ ምንድነው የሚሆነው? ይህ አሁን ያልኳቸውን በጭንቀት ምክንያት የሚመጡ ሆርሞኖች የሰውነታችን የደም ስርዓቱን በመቀየር ግፊቱ በጣም እንዲጨምር ያደርጉታል።